ዛሬ በደረሱበት አብያተ ክርስቲያናት ጉቦ የሚበሉ ሊቃውንትን የሚያሰቃዩ አበል የሚሰበስቡ ሳንቲም የሚሰበስቡ እርግማን እየሰበሰቡ ነው። የሃይማኖት መሪ ነኝ እያለ ጉቦ የሚሰበስብ የወንጌል ሰባኪ ነኝ እያለ የሚሸቅጥ እሱ የቤተ ክርስቲያን ጠላት ነው። ቤተ ክርስቲያንን አይወክልም። በእግዚአብሔር ላይ ልቡን ያላሳረፈ ሰው፣ በእግዚአብሔር ያልታመነ ሰው፣ ሰማያዊውን ዓለም ያልተከተለ ሰው ወይንም ደግሞ ምድር ላይ ያለው ነገር ኃላፊ ጠፊ መሆኑን ያልተገነዘበ ሰው ልቡ ሊያርፍ አይችልም። ሐዋርያ ቅዱስ ጳውሎስ የኢየሱስ ክርስቶስ ሐዋርያ ነው። ምንም ነገር አልነበረውም። ሀብት አልነበረውም። ንብረት አልነበረውም። ቤት አልነበረውም። መሬት አልነበረውም። ለሱ ጥቅም የነበረውን ሁሉ አራግፎ ጥሎ ጌታችን አምላካችን ኢየሱስ ክርስቶስን የተከተለ ሐዋርያ ነው። ለኔ ረብ የነበረው ለኔ ጥቅም የነበረው ሁሉንም እንዳደፍና እንደ ጉድፍ ጥየዋለሁ። የጌታዬ የመድኃኒቴ የኢየሱስ ክርስቶስ የኃይሉ ጽናት የክብሩ ብዛት ስለበዛልኝ ለኔ ጥቅም የነበረውን ሁሉን ጥየዋለሁ ይላል። ረሃቡንም አይቼዋለሁ፣ ጥሙንም አይቼዋለሁ፣ እርዛትን አይቻለሁ፣ ስልጣንን አይቻለሁ፣ ተራነትን አይቻለሁ፣ ህመምን አይቻለሁ፣ ጤናን አይቻለሁ፣ ሁሉንም ነገር አይቻለሁ። ሁሉም በሁሉ ለምጃለሁ። ነገር ግን ኃይልን በሚሰጠኝ በሚያስችለኝ በጌታዬ በመድኃኒቴ በኢየሱስ ክርስቶስ ሁሉንም እችለዋለሁ ይላል። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ መቃባ መቃይልማ አፉረ ቁልቁሉ ዋቀቶኮ ስመዚአከ ይስማ ሞት ወይ ደንግዝ ወቀለያት ሰጠቃ ጸላኢት ይትጋሃዝ መንፈሳዊ ጉል ይራድ ወኢአሚን ይራቅ። የተከበሩ መልአከ ኃይል አባ ተክለ አብ የዚህ ታላቅ ካቴድራል ዋና አስተዳዳሪ፣ እንደዚሁም መጋቢ ሐዲስ አባ ገብረ ማርያም የሆሎታ ደብረገነት ገዳም ዋና አስተዳዳሪ፣ እንደዚሁም በዛሬው ዕለት በመካከላችን የተገኙ መልአከ ምሕረት ቀሲስ መንክር የጎርዶማ ደብረ ብርሃን ቅዱስ እግዚአብሔር አብ ቤተ ክርስቲያን አስተዳዳሪ፣ እጅግ የተወደዳችሁና የተከበራችሁ አበው ካህናት፣ እንደዚሁም እናቶች፣ አባቶች፣ የነገዋ የቤተ ክርስቲያናችን ተረካቢ ወጣቶች፣ ሕፃናት በእግዚአብሔር ስም እንደምሰነበታችሁ ቅድመ ዓለም የነበረ ማዕከል ዓለም ያለ ዓለምን አሳልፎ የሚኖር ተቀዳሚ ተከታይ የሌለው ዋሂደ ባሕርይ አምላካችን መድኃኒታችን ኢየሱስ ክርስቶስ ከዚህ ስላደረሰን ለስም አጠራሩ